ሰላም እንዴት ናችሁ? ድና የተከበራችሁ የያብ ሙቪስ ዩቲዩብ ቻናል ተከታታዮቼ ያብ ነኝ። ዛሬ ደግሞ ሮንግ ተርን ክፍል 3 ይዤላችሁ መጥቻለሁ። ትላንትና ክፍል 2 ለቅቄላችሁ ነበር። ዛሬ ደግሞ ክፍል 3 ይዤላችሁ መጥቻለሁ። አሪፍ የሆነ ፊልም ነው ብዬ ተስፋ አደርጋለሁ። እኔ ራሴ ገና አላየሁትም። አብረን የምናየው ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ ያልኩኝ። አሁን ወደ ቪዲዮ እንሄዳለን። ሮንግ ተርን የተሰኘው ፊልም ክፍል 2 ላይ አንድ የፊልም ቡድን የፊልም ቀረጻ ብለው ወደ አንድ ቨርጂኒያ ውስጥ የሚገኝ ጫካ ውስጥ ሄዱ ተመልክተናል። ሁሉም በአሰቃቂ ሁኔታ ተገደሉ። በስተመጨረሻም አንድ ኮሎኔል እንደምንም ሁሉንም አውሬዎች ጨረሰ። እሱም ሞቶ በሚያስደስት ሁኔታ የእሱ ጓደኞች ሁለቱ ብቻ አምልጠው ሲወጡ ተመልክተን ነበር። በሚያሳዝን ሁኔታ ግን እነሱ ሁሉ ሞተዋል፣ ገለናል ብለው የሄዱት በስተመጨረሻም አዲስ የተወለደው ሰው የሚመስለው ህፃን አውሬ ይገኝ ነበረ። እሱንም ያኔ በአሰቃቂ ሁኔታ የሰው ጣት እያበሉ ሲያሳድገው አብሮትም የቀረ አንድ ሰው የሚመስል አውሬም እንደነበር ተመልክተን ነበር። በስተመጨረሻም እሱን ሲንከባከቡት እያየን ክፍል 2 ተጠናቋል። ክቡራን አድማጮቻችን ዛሬ ሮንግ ተርን የተሰኘውን ፊልም ክፍል 3 ይዘንላችሁ መጥተናል። ከተመቻችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጉ የደወል ምልክቷን በመጫን እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ክፍል 3 ሲጀምር አንድ ኮሌጅ ተማሪዎች 4 ሆነው ዌስት ቨርጂኒያ ውስጥ የሚገኝ ባህር ላይ ሊዝናኑ ሲወጡ ያሳየናል። እነሱም በጣም ደስ የሚል ጊዜ እያሳለፉ ነው። ትሬ የተሰኘው ጓደኛቸው ግን ጫካ ውስጥ ገብቶ አልተመለሰም። አሌክስ የተባለችው የእሱ ፍቅረኛም እሱ ልትፈልገው ወደ ጫካ ልትገባ ነው። ብሬንትና ሶፊ የተባሉት ደግሞ ወደ ኋላ ቀርተው የሚያርፉበትን ቦታ እያስተካከሉ ነበረ። እዛውም በሚያሳዝን ሁኔታ አንድ ቀስት ብሬንት እጁን ይወጋዋል። ሌላኛው ቀስት ደግሞ ሶፊ አይኗ ውስጥ ገብቶ ገደላት። ብሬንት በጣም ተደናግጦ ተነስቶ ከዛ አካባቢ መሮጥ ይጀምራል። አውሬ ግን ወደ ሶፊ ጋር መጥቶ ስጋዋን መብላት ይጀምራል። ፍቅረኛዋ ብሬንት ግን እየሮጠ ወደ ጫካ ይገባል። እዛኑ ሰዓት አሌክስ የተባለችው የእነሱ ጓደኛ ትመጣለች። በሚያሳዝን ሁኔታ ግን አውሬው የጓደኛዋን ሶፊን አይን እየበላ ነበረ። እሷም አንድ አካባቢ ተደብቃ የሚሆነውን ነገር ሁሉ አየችው። ትሬ የተባለውም የሚነድ እንጨት ይዞ ወደዛ አካባቢ ተመለሰ። በሚያሳዝን ሁኔታ ግን ያየውን ማመን አቅቶት እንጨቱን ይለቀዋል። የዚህ ሰዓት ግን አውሬው ትሬን ጫካ ውስጥ ማባረር ይጀምራል። ትሬ በቻለው አቅም ሁሉ ለማምለጥ እየሮጠ ነው። በሚያሳዝን ሁኔታ ግን አውሬው አግኝቶት አንድ ጦር በአፉ ከቶ እዛው ገደለው። ለማምለጥ ጫካ ውስጥ እየሮጠ የነበረው ብሬንትም በሚያሳዝን ሁኔታ በአንድ ወጥመድ ተይዞ ሰውነቱ በሶስት ቦታ ተከፋፍሎ እዛው ይሞታል። በሚያሳዝን ሁኔታም አራቱ ሊዝናኑ ምን አይነት ፊልም ነው ይሄ? ከመጡት ጓደኛሞች መካከል አሌክስ ብቻ ቀረች። በሌላ በኩል አንድ ትልቅ እስር ቤት ውስጥ ታሳሪዎች ወደ ሌላ እስር ቤት ሊዘዋወሩ ነው። ምክንያቱም የዚህኛው እስር ቤት በጣም ስላነሰ ነበረ። እነሱንም ይዘዋቸው እንዲሄዱ የተነገራቸው 3 ፖሊሶች ናቸው። ታሳሪዎቹ አጠቃላይ 5 ታሳሪዎች ነበሩ። ሁሉም በጣም ጨካኝና መጥፎ ታሳሪዎች ናቸው። ከታሳሪዎቹ መካከልም አንደኛው ጄክ ይባላል። ጄክ ከሁሉም በጣም ጨካኝ ታሳሪ ስለነበር በጣም ነበር የሚጠበቀው። አሁን ሊሄዱ መኪና ውስጥ ሁሉም ታሳሪዎችና ፖሊሶች እየገቡ ነው። ወዲያው መንገዱ እንደተቀየረ ከላይ ተነገራቸው። አሁን መሄድ ያለባቸው ክፍል 2 ላይ ኪምበርሊ የተባለችው ልጅ ስትሄድ በነበረችበት መንገድ ነው። ሌላኛው መጀመሪያ እነሱ ሊሄዱበት ያሰቡት መንገድ በጣም ብዙ ግንዶች አስፋልት ላይ ስላሉ መሄድ እንደማይችሉ ተነግሯቸዋል። ወዲያው ፖሊሶቹ ሙሉ ታሳሪዎቹን ይዘው በተባሉት መንገድ መሄድ ይጀምራሉ። በመንገዳቸው ላይም ሌላ የፖሊስ ጣቢያ ይደርሳሉ። እዛም ወርዶ ታሳሪዎቹም ፖሊሶቹም እረፍት እያደረጉ ነው። እዚህ ፖሊስ ጣቢያ ውስጥም ካርልና ሌን የሚባሉ ታሳሪዎች ይገኙ ነበረ። በሌላ በኩል ሁለቱ አውሬዎች ትልቅ ጫካ መሃል አንድ ትልቅ ወጥመድን እየሰሩ ነው። ሰዎችን ይዞ የሚገል አይነት ወጥመድ ነው። ክፍል 2 ላይ ያ ሲንከባከበው የነበረው ትንሹ አውሬ በዚህኛው ሰዓት አድጓል። አንድ ላይ አግዘውት ወጥመዱን እየሰሩት ነው። እዛም ድንገት ወጥመዱ ትንሹ አውሬ ላይ ይወድቅበታል። ትልቁም እንደምንም ትንሹን ከዛ ስር ካነሳው በኋላ ተይዘው ከዛ አካባቢ መሄድ ጀመሩ። ፖሊሶቹም ከረፍታቸው በኋላ ሙሉ ታሳሪዎቹን ይዘው አስፋልታቸው ላይ መንገዳቸውን ቀጥለዋል። ወዲያው ከኋላቸው አንድ መኪና ይከታተላቸው ጀመረ። መኪናውን እየነዱት የነበሩት 2 አውሬዎች ነበሩ። ፖሊሶቹ አይን ላይ መብራት እያበሩ እያደናበሯቸው ይገኛሉ። መኪናዎችን ጎማ የሚይዝ አንድ ትልቅ ሽቦም ይዘዋል። በሚያሳዝን ሁኔታ ሽቦውን መኪናቸው ጎማ ስር ጠምጥመው ከዛ አካባቢ ላይ ይሄዳሉ። ፖሊሶቹ መኪናውን ቀጥ አድርጎ መንዳት አቃታቸው። የፖሊሶቹና የታሳሪዎቹ ያሉበት መኪና በሚያሳዝን ሁኔታ ወደ ገደሉ ወደቀ። አውሬውም እንደሞቱና እንዳልሞቱ ከመኪናው ወጥቶ እያረጋገጠ ነው። እዛው አንደኛው
አንደኛው ፖሊስ ሽጉጥ ይዞ ሁሉንም ታሳሪዎች ተራ በተራ እንደምንም እያወጣቸው ነው። እዛው ጃክ የተሰኘው ጨካኙ ታሳሪ ፖሊሱን በቴስታ ብሎ ሽጉጡን ተቀበለው። ወዲያው ግን ከኋላው ሌላ ፖሊስ ስለነበር ድጋሚ ሽጉጥ ይዞበት አርፎ እንዲቀመጥ አስጠነቅቀው። የዚህ ሰዓት ግን በጣም በሚያሳዝን ሁኔታ አንድ ጮቤ ከየት መጣ ሳይባል እሱንም ፖሊስ እዛው ገደለው። እዛም በጣም ብዙ ቀስቶችና ጮቤዎች እየተወረወረ ለትንሽ ሁሉንም ታሳሪዎች እየሳታቸው ነው። እነሱም ማነው እንደዚህ የሚያደርገው ብለው ግራ ገብቷቸዋል። ጃክ የተሰኘው ታሳሪም ሌት ለተባለው ፖሊስ ቶሎ ብለህ ቁልፍ አምጣና እጃችን ላይና እግራችን ላይ ያለውን ሰንሰለት ፍታልን፣ ካለበለዚያ በዚህ ሽጉጥ እደፋለሁ ብሎ ያስፈራራዋል። ኔት የተባለው ፖሊስም ቁልፉ መኪና ውስጥ ነው ያለው ብሎ ነገራቸው። መኪናቸው በዚህ ሰዓት እየነደደ ነበረ። ጃክም እኔ አያገባኝም ቁልፉን አምጣ ብሎ ኔትን ይልከዋል። ኔት እንደምንም ወደ መኪናው ሲገባ መኪናው ሊነድ ትንሽ ነበር የቀረው። ውስጥ ያለው ዋልተር የተሰኘው የእሱ ጓደኛ በጣም ተጎድቶ መንቀሳቀሱን ላቅቶታል። ኔትም ቁልፉን ትቶ ዋልተር የተሰኘው ጓደኛውን ልክ ከመኪና ይዙት እንደወጣ መኪናው በሚያሳዝን ሁኔታ እዛው ይፈነዳል። በዚህም ጃክ በጣም ይናደዳል። ቁልፉን ማምጣት ትተህ ጭራሽ አንተ ሌላ ሰው ታደንልኛለህ ብሎ ኔት ላይ መጮህ ጀመረ። አሁን ይሄ ጫካ መንገዱን አናውቀውም፣ ሁላችንንም ከዚህ ጫካ ውስጥ ታስወጣናለህ ብሎ ኔትን እየጠየቀው ነው። ቁልፉ ግን ስለፈነዳባቸው ሁሉም ተያይዘው መሄድ አለባቸው፣ ምክንያቱም ሰንሰለታቸው የተያያዘ ነበረ። ተስማምተውም ኔት ዋልተር የተሰኘው ጓደኛውን እንደምንም ይዞት እየሄደ ነው። አንድ ግን እየሮጠች የመጣች ሴት ከጫካ ውስጥ እነሱ አካባቢ ላይ የሞታት ትደርሳለች። እሷም ሊዝናኑ መጥተው የቀረችው ብቸኛዋ አሌክስ ነበረች። አጠገባቸው ደርሳም ያየችውን ጓደኞቿ ሲበሉም እንዳየች ሁሉንም ነገር ነገረቻቸው። ታሳሪዎቹ ሁሉም እብድ ናት እንዲያሉ እሷ ላይ እየሳቁ ነው። አሌክስ ግን እውነቷን እንደሆነና ይሄ ጫካ በጣም መጥፎ ሰዎች እንዳሉበት ነገረቻቸው። እሷም ኑ ላድርሳችሁ ብላቸው ተስማምተው እየወጡ ነው። ወዲያው በመንገዳቸው ላይ አንድ በጣም ትልቅ ኮንቴነርን ይመለከታሉ። ኮንቴነሩ በጣም በከባባድ ጋኖች ተዘግቶ ነበረ። ፖሊሱ ኔትም ውስጥ ገብቶ እየበረበረ ሳለ አንድ ሽጉጥን አገኘ። ሽጉጡንም ማንም ሳያው ዋልተር ለተሰኘው ጓደኛው ሰጥቶ ራሱን እንዲከላከልበት ይነግረዋል። ወዲያው ትልቁን ኮንቴነር ሲከፍቱት ውስጥ በጣም ብዙ ገንዘብ ይገኝ ነበረ። ማነው ይሄን ሁሉ ብር እዚህ ያስቀምጥልን ብለው ታሳሪዎቹ በጣም ተደሰቱ። ጃክም ቦርሳችሁን አምጡና አሁን ሁለት ቦርሳ ይዘን ነው ከዚህ የምንሄደው ብሎ ነገራቸው። ሁሉንም ይዛችሁ መሄድ አለባችሁ ስላላቸው ዋልተር ግን ወጥመድ እንደሆነ አላወቁም እኮ የኔ ወጥመድ ነው። በጣም ስለተጎዳ እኔ እኮ መሄድ አልችልም ብሎ ለጃክ ይነግረዋል። ጃክ ግን እኔ አያገባኝም ብሎ ዋልተር ላይ መጮህ ጀመረ። የዚህ ሰዓት ዋልተር ተናዶ ሽጉጡን አንስቶ ጃክ ላይ ተኮሰ። ሽጉጡ ግን ምንም አይነት ቀለህ አልነበረውም። ኔት ቅድም የሰጠው ሽጉጥ ነበረ። የዚህ ሰዓት ጃክ በጣም ተናደው እዛው የዋልተርን ጭንቅላት በትንትኑን አውጥቶ ተኩሶ ገደለው። ኔትም በጓደኛው ሞት በጣም አዘነ። አማራጭ ስላጣ ግን ጃክ እያስፈራራቸውን ቢሆን ጫካ ውስጥ ቀጥ ብለው እየሄዱ ነው። አሌክስ በዚህ ሰዓት ቅድም ሁለቱ አውሬዎች የጠመዱት ወጥመድ ስር ገብታ ነበረ። ለትንሽ ግን ኔት አድኖት መንገዳቸውን ቀጥለዋል። እዛውም ከቅጠሎቹ ስር ትንሹ ህፃኑ አውሬ ይወጣል። ፊት ለፊት ያገኘውንም ታሳሪ መደባደብ ይጀምራል። የዚህ ሰዓት ጃክ በጣም ተበሳይቶ አውሬው ላይ በጣም ብዙ ጥይት ተኩሶበት ገደለው። አሌክስም ያየችው ይሄንን አውሬ እንዳልሆነ ነገረችው። እሷ ያየችው ትልቁን ነበረ። ይሄ ትንሹ ገና እያደገ የነበረው አውሬ ነው። እዛውም ጃክ በጣም ተበሳይቶ ስለነበር አንገቱን ቆርጦ አንድ እንጨት ላይ ሰቅሎ ከዛ አካባቢ ላይ ይሄዳሉ። ከደቂቃዎች በኋላም ያሳደገው ትልቁ አውሬ ይወጣል። እዛ ሲደርስ ግን ያየው ማመን አቃተው። ያሳደገው ትንሹ ልጁ ተሰቅሎ ሞቶ ነበር። የገደሉትን ሁሉንም ለመግደል ቆረጠ። ታሳሪዎቹም በመንገዳቸው ላይ አንድ ወጥመድ ጋር ይደርሳሉ። ምንድነው ብሎ ወደ እሱ ሲጠጉ በሚያሳዝን ሁኔታ ተያይዘው ወደ አንድ አካባቢ ላይ ይወድቃሉ። እዛውም አንድ ወጥመድ መጥቶ አንዱን ጓደኛቸውን ፊቱን ለሁለት ቆርጦ ገደለው። የሞተውም ከጃክ ጋር በሰንሰለት አንድ ላይ የታሰሩት ታሳሪ ነበረ። ጃክም ሬሳውን ከምጎትት ብሎ እግሩን ቆርጦ ብቻውን እግሩን ይዞ እየሄደ ነው። በሌላ በኩል ካርልና ሌሊ የተባሉ ፖሊሶች እዚህ አካባቢ ከ4 ቀን በፊት 4 ሰዎች ተማሪዎች መጥተዋል። እስካሁን አልተመለሱም። ቤተሰቦቻቸውም እየፈለጓቸው ነው ብለው እያወሩ ነው። ካርልም ቅድም ታሳሪዎቹን ይዘው የሄዱ ፖሊሶችም አልደወሉልኝም፣ ችግር ተፈጥሯል መሰለኝ ብሎ ይነግራታል። እሷንም አንቺ ወደ ኮሌጁ ተማሪዎች ሄደሽ ፈልጊያቸው፣ እኔ ደግሞ የጠፉትን ፖሊሶችና ታሳሪዎች ሄጄ ፈልጋቸዋለሁ ብለው ተስማሙ። ታሳሪዎቹም ጫካ ውስጥ በጣም ብዙ መሳሪያ ያለበት ቤት ጋር ደርሰዋል። እዛ ቆመውም እጃቸውና እግራቸው ላይ የታሰረው ሰንሰለት ሁሉ እየፈቱት ነው። ሁሉንም ሰንሰለታቸውን አላቀውም ወደ አንድ አካባቢ እየሄዱ ነው። በመንገዳቸው ላይም የቅድሙን የአውሬውን
መኪና ተመለከቱት። ጃክም ወዲያው አንደኛውን ታሳሪ ሄደክ ምን እንዳለ አጣራ ብሎ ላከው። መስኪኑ ታሳሪም አገር ሰላም ብሎ ወደ መኪና ተጠጋ። የዚህ ሰዓት ግን በጣም በሚያሳዝን ሁኔታ አውሬው ወጥመድ ሰርቶ ስለነበር አንድ ሽቦ ልጁን ጥብቅ አድርጎ ይዘዋል። አውሬው በፍጥነት መኪናውን እየነዳ ልጁን ዝቅ አድርጎት አስፋልት ላይ ጭፍልቅልቅ ብሎ እንዲሞት አደረገው። እነሱ አማራጭ ስላጡ መንገዳቸውን እየቀጠሉ ነው። ፍሎይድ የተባለው ታሳሪም ጃክን አማራጭ ፈልጎ መደባደብ ጀመረ። ፍሎይድ ጃክን በጣም የሚጠላው ተቀናቃኝ ታሳሪው ነበረ። የዚህ ሰዓት ግን አሌክስ እና ኔት አማራጭ አግኝተው ስለነበር እየሮጡ ከዛ አካባቢ ላይ ያመልጣሉ። ጃክም በጭካኔው ጭፍጭፍ አድርጎ እዛው ፍሎይድን ገደለው። በሌላ በኩል ፖሊሱ ካርልም እዛ መኪናው የተገለበጠ አካባቢ ላይ ደርሷል። በጣም ለብዙ ፖሊሶች ደውሎም አደጋ እንደደረሰና ታሳሪዎቹ ሁሉም እንዳመለጡ ተናገረ። ብራንደንና ጃክ የተባሉት ታሳሪዎችን ብሩን ትተን አሁን ኔት የተባለውን ፖሊስ መፈለግ አለብን፣ በሱ እርዳታ እንጂ ይህን ጫካ አንወጣም ብሎ ይነጋገራሉ። ወዲያው ጫካዎች መሃል ከአሌክስ ጋር ይዙታል። እሱንም እንዴት እንደምንወጣ ንገረን ብለው ነገሩት። እሱም እዚህ ጫካ ውስጥ አንድ ትልቅ ታወር ይገኛል፣ እዛ ላይ ስልክ እናገኛለን፣ ሰዎችን ደውለን እርዳታ እንጠራለን ብሎ ነገራቸው። ተስማምተውም ወደዛ አካባቢ ላይ ይሄዳሉ። እዛ ሲደርሱ ግን ያዩትን ማመን አቃታቸው። ታወሩ ክፍል 1 ላይ የነደደው አይነት ታወር ነበረ። በጣም ተናደውም እዛው ኔት ላይ ሽጉጡን ደቅኖ እኔን ታታልለኛል እንዴ ብሎ ጃክ መጮ ጀመረ። እዛውም በሚያስደስት ሁኔታ ካርል የተባለው ፖሊስና የሱ ውሻ ይመጣሉ። ውሻውም እንደምንም ሽጉጥ እንዳይተኮስበት እያደረገ ነው። ሶስት ጣቱ አውሬው ጨካኙ ግን ግንድ ላይ ቁጭ ብሎ የሚሆነውን ሁሉ እያየ ነበረ። ካርልም ሽጉጡን እነ ጃክ ላይ ደቅኗል። የዚህ ሰዓት ግን አውሬው ከላይ አንድ ጦር ለቆበት እዛው ካርልም በአሰቃቂ ሁኔታ ገደለው። ያዩትን ማመን ያቃታቸው ሁሉም በጣም ተደናግጠዋል። ጃክም ይሄን አጋጣሚ ተጠቅሞ ሽጉጡን እንደምንም ነጥቆ ኔት ላይ ደቀነበት። ኔትንም አሁን ወደ ብሩ ተመልሰን ሁሉንም ብር ይዘን መሄድ አለብን እያላቸው ነው። በሌላ በኩል እነሱ የያዙትን ብር ሙሉን ፍሎይድ ይዞት እያመለጠ ነው። ጃክ ፍሎይድን ቅጥቅጥ ቢያደርገውም ግን ህይወቱ አላለፈም ነበረ። ብሩን ሁሉ ይዘው ሄደው ወደ አንድ አካባቢ ላይ ይደርሳል። እዛውም ጃክ ፊት ለፊቱ መጣ። ፍሎይድ ግን በጣም ተበሳይቶ ብሩን እያወጣ መበታትን ጀመረ። አውሬውም እያየው ስለነበር አንድ ነዳጅና ክብሪት ለቆበት እዛው ፍሎይድን እንዲቃጠል አድርጎ ገደለው። እነሱ የያዙት ብር ሙሉውም እዛው ይነዳል። በጣም ተበሳይተውም ሲያመልጡ አውሬው እያባረራቸው ነበረ። ቀስቱ ለትንሽ እየሳታቸውም የሱ መኪና ያለበት አካባቢ ላይ ይደርሳሉ። ጃክም አሌክስን እያስፈራራት ሽጉጥ ይዞባት ወደ መኪናው ሄዳ ውስጥ እንዳለና እንደሌለ እንድታይለት ያደርጋታል። አማራጭ ያጠችው አሌክስም ወደ መኪናው ስትጠጋ በሚያሳዝን ሁኔታ አውሬው አፍኖ ይዟት ይሄዳል። በዚህ ሰዓት ሁሉም በጃክ ራስ ወዳድነት በጣም ተናደዋል። ብራንደንም በአንድ እንጨት መጥቶት እዛው ጄክን ራሱን እንዲስት አደረገው። ኔትንም አንተ ሄደክ አሌክስን አድናት ብሎ ለቀቀው። በተመሳሳይም አውሬው እየጎተተ አሌክስን ወደ ቤቱ ይዟት ይሄዳል። አንድ እንጨት ላይም አስሮ እያሰቃያት ይገኛል። እዛውም ሌን የተሰኘችው ፖሊስም አብራ ታስራ ትገኛለች። ሌን ማለት ስለጠፉት የኮሌጅ ተማሪዎች ሄደሽ አጣሪ ብሎ ካርል የነገራት ፖሊስ ነበረች። ጨካኙ ጃክም በዚህ ሰዓት ከወደቀበት ተነስቷል። ብራንደንንም ፈልጎ ሊገለው እያባረረው ነው። አግኝቶትም መጥቶት ራሱን እንዲስት አደረገው። እዛውም ፊት ለፊት ከአውሬው ጋር ይገናኛሉ። ጃክም ከአውሬው ጋር ናንደባደብ ብሎ ጋበዘው። ጃክ ግን በጣም ጠንካራ ስለነበር እዛው አውሬውን ቅጥቅጥ አደረገው። በአንድ መጥረቢያም ጭንቅላቱ ለሁለት ሊከፍልለት ሲል በሚያሳዝን ሁኔታ አውሬው በአንድ መሳሪያ የጃክን እጅ ገነጠለለት። እዛው በያዘው መጥረቢያ ጭንቅላቱ ለሁለት ከፍሎለት ውስጥ ያለውን አእምሮውን መቅመስ ይጀምራል። አውሬው በመግደሉና በድሉ በጣም እየተደሰተ እዛው ሬሳውን በጣም ያስጠላ ፊልም ነው። እየጎተተ ወደ ቤቱ መሄድ ጀመረ። ኔትም እንደምንም አሌክስ ጋር ደርሶ አሌክስን ከታሰረችበት ፈቷታል። እዛውም አውሬው መጥቶ በአንድ መጥረቢያ ኔትን ሊገለው ሞከረ። ይዞትም ከግድግዳ ጋር እያጋጨው ይደፋው ጀመረ። የዚህ ሰዓት አሌክስ በቻለችው አቅም አንድ ጩቤ አንስታ እጁ ውስጥ ተካችለት። አውሬው ግን በጩቤ የሚሞት አይነት አልነበረም። እሷም በፍጥነት አንድ ሹል እንጨት አንስታ ሆድ ውስጥ ከታ እዛ አውሬውን ጥላ ገደለችው። እነሱም ተነስተው የእሱ መኪና ውስጥ ገብተው ለማምለጥ እየሞከሩ ነው። ገለነዋል ብለው የመጡት አውሬ ግን አልሞተም ነበረ። አስፋልት መሃል ቆሞም ዘሎ የነሱ መኪና ላይ ወጣ። መኪናውንም ቀጥ አድርገው እንዳይነዱት ፊታቸውን መቦጫጨር ጀመረ። መኪናቸውም ወዲያው አንድ ጫካ ውስጥ ይገለበጣል። አውሬው ከላዩ ላይ እየዘለለ አንድ አካባቢ ላይ ወደቀ። አሌክስና ኔትም በጣም ስለተጎዱ ከመኪናው መውጣት ከብዷቸዋል። የዚህ ሰዓት ግን ብራንደን የተባለው ታሳሪ መጥቶ ሁለቱንም ከመኪናው ወጥቶ ለትንሽ ህይወታቸውን አዳነላቸው። አውሬው ግን እስካሁን ስላልሞተ አንድ ትልቅ መጥረቢያ ይዞ ሊገላቸው ወደ እነሱ መሮጥ ጀመረ። የዚህ
ሰዓት ኔት በጣም ተበሳይቶ አንድ ብረት በአፉ አስገብቶ በጭንቅላቱ ወጣለት። ሬሳውንም ይዞ የሚነደው መኪና ላይ ወረውረዋል። የዚህ ሰዓት መኪናው ትልቅ ፍንዳታን ፈጠረ። በስተመጨረሻም ኔት ብራንደንና አሌክስ ብቻ ይቀራሉ። ኔትም በብራንደን ስራ በጣም ተደስቶ ስለነበር ፖሊሶች ሳይመጡ አምልጥ ብሎ ነገረው። ወዲያው ኔት በቻለው አቅም ፖሊሶች እንዲመጡ አደረገ። በቀጣይ ቀንም እዛ አካባቢ በጣም ብዙ ፖሊሶች መጥተው የቀሩትን ሁለቱን ብቻ ይዘዋቸው ይሄዳሉ። ከጥቂት ቀናት በኋላም ኔት በጠራራ ፀሐይ ያኔ ያየውን ብር ሊወስደው በድጋሚ ይመጣል። በሚያሳዝን ሁኔታ ግን ሙሉ ብሩን ጭኖ ሊሄድ ሲል ከኋላው በአንድ ቀስት ሞተ። ከኋላው የነበረው ግን እንዲያመልጥ ያገዘው ብራንደን የተባለው ታሳሪ ነበረ። ብራንደንም በጣም ተደስቶ ብሩን በሻንጣ እየሞላ ነው። ከኋላው ግን አንድ ትልቅ ገጀራ የያዘ አውሬ እየዛተበት እያሳየን ፊልሙ ይጠናቀቃል። ክብሯን አድማጮቻችን ሮንግ ተርን የተሰኘው ፊልም ክፍል 3 ያያችሁትን ይመስል ነበረ። ለፊልሙ ያላችሁን ሀሳብ አስተያየት በኮሜንት ስፍራ ላይ አስቀምጡልን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጉ የደወል ምልክቷን በመጫን ቤተሰብ መሆን እንዳይረሱ። በክፍል 4 እስክንመለስ ድረስም ቸር ሰንብቱልን። እንደምታዩት ክፍል 3 ይህንን ይመስል ነበር። በክፍል 4 እስከምንገናኝ ድረስ ሰላም ቆዩልኝ። ቻው ቻው።